በጣም እጅግ ዘግናኝ የሆነ እንቅስቃሴ እያደረገ ያለ የዋሃብያ ግሩፕ አለ። ይሄ የዋሃብያ ግሩፕ እነ ሙፍቲ ዑመር ኢድሪስን ከአብይ አህመድ ጋር ተባብረው ዋሃብያዎቹ የቁም እስረኛ አድርገው ከሰውና ከሚዲያ እንዳይገናኙ አድርገው እኛን የመሰለ የአካባቢው አድባር የሆኑ በክርስቲያኑም በሙስሊሙም ዘንድ እጅግ ተወዳጅ የሀገር እሴት ምን እንደሆነ የሚረዱ የሀገር ፍቅር ምን ማለት እንደሆነ የሚገባቸው ሃይማኖታቸውን ጠንቅቀው የቆዩ ነባሩን የእስልምና እምነት ለመጠበቅ ብርቱ ትግል እያደረጉ ያሉ የኦህዴድ ፌዴራል ፖሊስ ምናምን ፖሊስ በነ ሀጂ ዑመር ኢድሪስ ዙሪያ ያሉትን ወጣት የምትሉትን ሼኮች የምትሎችን ኡስታዞቹን በሙሉ ሲያጠፋ እነ አቡበከር እነ አህመዲን ጀበል እነ ሙጂብ አሚኖ ይሄ ዋሃብያው ግሩፕ ጉልበት እንዲያወጥ አደረጉት። ፌዴራል ፖሊስ ምናምን የምትለው የኦህዴድ ኃይል ከነሱ ጋር ነው ያለው። ሀጂ ቱፋ የምትለው መጅሊሱን የተቆጣጠረው ከነሱ ጋር ነው። ይሄ የዋሃብያውን አደገኛ ሙቭመንት የሚደግፍ ነው። ይሄ ስብስብ ደግሞ መቼ ኦርቶዶክስን አፍርሼ ብሎ የሚያልም ነው። መቼ አማራውን አጥፍቼ ብሎ የሚያስብ ነው። ለምን አማራው ላይ መግቢያ አጥተዋል። ወሃብያው መግቢያ አጥተዋል አማራው ላይ። ሱፊያ ነው በሙሉ አማራው ላይ ያለው ሙስሊም ለወሃብያው እድል ነፍጎታል። አንዳንድ የተሰገሰጉ የአህመዲን ጀበል ተላላኪዎች ፌስቡክ ላይ ካልሆነ በቀር መሬት ላይ አንድ መስጊድ ላይ አማራ ክልል ውርውር ቢል ምን እንደሚገጥመው ያውቃል። ነገር ግን አሁን በቀሪው የኢትዮጵያ ክፍል የዋሃብያው እንቅስቃሴ በምን ደረጃ እየገሰገሰ በምን ደረጃ እንዴት አደገኛ አካሄደው ተሰብስበው ይሄዱና ያኔ የነበረውና ሀጂ ዑመር ኢድሪስ እያሉ መጅሊሱን ገነጣጥለው በኃይል ነው የገቡት። የአዲስ አበባ መጅሊስን ገነጣጥለው ነው የገቡት። ይሄንን ሲያደርጉ እና አብይ የመደቧቸው መሳሪያ የታጠቁ ኃይሎች የነሱ አጋር ስለሆኑ ሰፊው የሱፊያ እስልምና አራማጁ አካል ምን እየደረሰበት እንደሆነ ይሄ ኦርቶዶክስን አጠፋለሁ ብሎ ቤተክርስቲያን የሚያቃጥል የሚያነድ አብያተ ክርስቲያናትን ወደ መስጊድ ይቀይራቸዋለሁ ብሎ በአደባባይ የሚዝት በቪዲዮ ነው አይደል አምጥተን ያሳየናችሁ። በአደባባይ በቪዲዮ ስንት አብያተ ክርስቲያናትን ወደ መስጊድ እንደቀየሩ እየተናገሩ ሌሎቹንም አብያተ ክርስቲያናት የሚቃጠሉትን እኮ ነው አታቃጥሏቸው ወደ መስጊድ እንቀይራቸዋለን ይሄን ቤተክርስቲያን ኦልሬዲ ቀይረናል እያሉ እኮ በአደባባይ የሚናገሩ ናቸው። እና ለነዚህ ጠባቂ ያላቸው ማንም እንዳይነካቸው እና አህመዲን ጀበል አሉልህ ሰምታችኋቸው። ሌላው ይኸውልህ መስከረም አበራ ጻፈች ተብላ እስር ቤት ናት አይደል? ስርዓቱን ተቃውማለች ተብላ እነ ሲሳይ አውግቸው እነ ጋዜጠኛ ዳዊት በጋሻው እነ ዶክተር ካሳ ተሻገር እነ ክርስቲያን ታደለ እነ ዮሐንስ ቧያለው እነ ሚካኤል መላክ በሙሉ እስር ቤት ናቸው። እና አህመዲን ጀበል ግን ጥላቻን በልኳ ሰፍተው ለማስታጠቅ ወጣቶችን ሰብስበው እንዴት አድርገው እንደ ማህበረሰብን እንደሚከፋፍሉ እንዴት አድርገው ካራክተር አሳሲኔሽን እንደሚሰሩ በመጨረሻም አማራው በኢትዮጵያዊነት ያለውን ግዝፈትና ተሰሚነት የማያጣ ከሆነ በኢንታየር አገሪቷ ተሰሚነትና ተቀባይነት እንዳይኖራት በዓለም ደረጃ መስራት አለብን ብለው ይሄንን ስልጠና እየሰጡ ቤተ መንግስት በምንጣፍ እንዲራመዱ የሚፈቀድላቸው ናቸው። ለምን ካልከኝ ቤተ መንግስቱ ላይ ያለው ሰይጣን የተጠናወተው አብይ አህመድ የክፋት አባቷ አብይ አህመድ ይህንን እያከናወነ ስለሆነ የአብይ አህመድ ትእዛዝና የጀነራል ጻድቃን የመኢሶን መንገድ በሚለው ርዕሰ ጉዳይ ላይ እንግዲህ ለነገ እየተሰናዱ ነው የሚገኙት። የፌዴራል ፖሊስ እንደምታውቁት ራሱን ፌዴራል ፖሊስ በሚል መጠሪያ ያለው ኦህዴድ ዝግጅት እያደረገ ነው። ዞሮ ዞሮ ኦህዴድ ትግራይ ሂዶ መዋጋት ሱና ሆኖበታል። ሱና ነው ይላሉ፣ የማይደፈር የማይሆን ሲሆንባቸው ማለት ነው። አሁን ከህወሓት ጋር በቀጥታ ጦርነት ለመክፈት አስቸጋሪ ሁኔታ ሲገጥማቸው የርብርብ እያደረጉ ያሉት ወደ ህወሓት ወደ ትግራይ ከመሄዳቸው በፊት አንድም በተለየ ኦፕሬሽን አማራ ላይ ያለውን ኃይል እናዳክማለን ብለው በልዩ ሁኔታ ጎጃም ላይ ባለፉት 3 ቀናት ዘምተዋል። እያንዳንዱን ዱካ እየተከታተልን እየነገርናችሁ ነው። በዚሁ አጋጣሚ ነግረናችሁ ነበረ። ተሰልፈው ገብተዋል። ተሰልፎ የገባው አካል ተሰልፎ እንደ መግባት ተሰልፎ መውጣት ይቻላል ወይ? አብረን እናየዋለን።
ደጋዳሞትን እነሱ ባሰቡት መንገድ በሁሉም አቅጣጫ ኃይል አዝንበው ምናምን ስለገቡ የተለየ ታምር ይፈጥራሉ ወይ እናያለን ብለናል። ነገር ግን በእውነቱ በሚያሳዝን ሁኔታ ጥብቅ ደኖችን ሳይቀር በመድፍ እየደበደቡ ነው የሚገኙት እና ይሄ ባህር ዛፉ ምናምኑ በሚዘገንን ሁኔታ ተቆራርጦ ተሸረካክቶ በምናምን ታያላችሁ። የፈሪዱላ እንደዚህ ነው አይደለ? በሩቅ ሆኖ የሆነ ነገር ይወረውራል። የሚያሳያችሁ ያ ጭንቀታቸውን፣ ፍራቻቸውን መቼም ጀግንነት ነው እንደማትሉን ተስፋ እናደርጋለን። ማንም ሰው ሊለውም አይችልም። ይሄንን በሚገባ እንረዳለን እና በጣም በጣም ፍርሃት፣ ጭንቀት የወለደው ርብርብ ነው እያደረጉ የሚገኙት በአሁኑ ወቅት። ይሄ ፍርሃታቸው ከምን መጣ እናውቀዋለን። ጭንቀታቸው ከምን መጣ እናውቀዋለን እና ሽመልስ አብዲሳም ወደ ናዝሬት አቅንቶ ነበረ። በዚያ ያደረገው ንግግር አለ። የሽመልስ ንግግር በራሱ የስርዓቱ ውልቅልቁ እየወጣ መሄዱ የመሸነፉ ማሳያዎች ናቸው። በነገራችን ላይ ያልተሸነፈ አካል ይሄንን ሊያደርግ አሁን እነሱ የሚያደርጉትን ይሄ አገዛዞች ፈርስትሬት ሲያደርጉ ሲዳከሙ የሚያደርጓቸው ነገሮች አሉ አይደለ? በብዛት የምታዩት እንደዚህ አይነት ነገሮች ናቸው። አሁን እያደረጉ ያሉት ሽንፈታቸውን መዳከማቸውን እንጂ ብርታታቸውን የሚያሳይ አይደለም። በእውነቱ ብርታት አለኝ የሚል ወይም የበላይነት ይዣለሁ ብሎ የሚያስብ አካል አሁን ለዛ ነው። የበላይ ዘለቀ ልጆች በጣም በአስገራሚ ሁኔታ አገዛዙን ውልቅልቁን የሚያወጣ ብርቱ ትግል ላይ ነው ያሉት። መለስ ስንልና እሱን በተመለከተ የምናነሳ ይኖራል። ወደ ቀዳሚ መረጃ እንደው ያገዛዙን ምን ያህል አደገኛነት እንድናየው እንጂ ቀዳሚ የምናደርገው ከዕለት መረጃዎች ውስጥ የምናስቀድማቸውን ይሆናል። በመጀመሪያም አንዳንድ መረጃ እንነግራችሁና በርዕሰ ጉዳዩ ላይ እናተኩራለን። ተያያዥ ናቸው። ከትላንት ወዲያ ስናነሳላቸው የነበሩ ጉዳዮች አሁን ሳይውሉ ሳያድሩ በማስረጃ እየተደገፉ ነው እየመጡ ያሉት እና በዚህም ቀዳሚ የምናደርገው በአዲስ አበባ የአብይ አህመድ አገዛዝ እንደምታውቁት ይሄ የሀገራዊ ምክክር ኮሚሽን ምናምን የሚባል የፖለቲካ ቁማር የሚጫወቱበት ትርኪ ምርኪ ሰብስበዋል በአንድ አዳራሽ ውስጥ። እነዚህ አካላት በከተማው ሲዘዋወሩ የእግዚአብሔር ፍርድ መጥቶ በከተማዋ ላይ እንዳያችሁት ነው። አውቶቡሶች መንሳፈፊያ ክንፍ እስኪያስፈልጋቸው ድረስ ውሃ እያጠለሉ ነው የሚገኙት። የታሰበው ከተማውን ይሄንን ድልብ ካድሬ ምሳ ብልተው ሚሪንዳ ሲያጠጡት በምላሴ ካላጸዳሁት ሲል ነው የዋለው አስፓልቱን። ከዚያ በኋላ የፈጣሪ ፍርድም አለ። ዝናብ አነጋገራቸው። ነገርየው ጎርፍ በጎርፍ ሆነና የጉብኝት ፖለቲካ ምናምን ብለው ሸብረ በሚሏትን ተዋት። ከዚያ ግን በከተማው በየትኛውም ጥግ ደግሞ እየተዘዋወሩ ምን ወደ ማድረግ ሄዱ? አሁን ምንም ድሃ የማይታይባት ከተማ ማድረግ። እዚህ በረሃብ ምክንያት በጠኔ ምክንያት ከዚህ ቀደም ነግረናችኋል። የሲቪል ሰርቪስ ሰራተኞች፣ መምህራን፣ ሐኪሞችን ሳይቀር የመንግስት ሰራተኞች በአጠቃላይ ኑሯቸውን መቋቋም አቅቷቸው ስራቸውን ሲጨርሱ የመንግስት ሰራተኞች ወደ ተቋማት ሄደው ወደ ሆቴል ሄደው ትራፊ ምግብ ለምነው የሚበሉበት ሁኔታ ተፈጥሮ የህብረተሰቡን ኑሮ ማሻሻል ሳይሆን ትራፊ ምግብ እንዳይሰጣቸው ነበረ ክልከላ ያደርጉት አዋጅ ያወጡት። አሁን ደግሞ በከተማዋ ውስጥ ተዘዋውረው እነሱ ያመጧቸው ያተለተሏቸው ሰዎች እነዚህን የተራቡ ወገኖቻችንን እንዳያዩ ለማድረግ አፈሳ በማድረግ በአፈሳ የእናቶች ልጆቻቸውን ይዘው መንገድ ላይ የሚለምኑ እናቶችን እየጠራረጉ በአፈሳ ወደ በ110 ሺህ ውስጥ በእያንዳንዱ 5 ሰው ቢኖረው ስንት ሺህ ሰው ሊኖር እንደምት ከግማሽ ሚሊዮን በላይ ህዝብ ያለበት ማለት ነው። አዲስ አበባ ላይ በዚህ ደረጃ አውጥተው ቤት አፍርሰው አፈናቅለው ሜዳው ላይ ሲጥሉት ዝም ብለህ ስታበቃ ሸማተራ የንግድ ቤት የተነካ ብለው ምናምን ብትል ይስቁብሃል። የሚስቁብህ ምን መሰለ? አላየህም ወይ? ትላንትና እንደ ምስል አይታይ ለህፃናት ርኅራኄ የላቸውም። እነዚህ ይቃወሙናል ያሏቸውን አባገዳዎች ከእስር ቤት አውጥተው አንበርክከው ረሽነው አባገዳዎቹን እነ ሽመልስ አብዲሳ ረሰኗቸው ሲባል ደግ አረግን የሚሉ ናቸው። እነዚህ በጅምላ ገለው
ተገደልን ብሎ ህዝቡ ሲጮህ ሶፍት ስጧቸው፣ ማልቀስ ልማዳቸው ነው፣ ያልቅሱ የሚሉ ናቸው። እነዚህ ሻሸመኔ ላይ ያን ሁላ የንግድ ቤት የኦርቶዶክስ ነው የአማራ ነው እያሉ ሲያፈራርሱ ሲያቃጥሉት የአካባቢው ከንቲባ ቢደውልለት ለሽመልስ አብዲሳ አርፈተኛ ምን አገባ ፕሮጀክታችን ነው ያለው። ሸገር የሚባል ከተማ ሰርተናል ብለው ቅድም እንዳልኩት 110,000 ሰው ካፈናቀሉ በኋላ እንዴት ለህዝብ ከሆነ የምትሰሩት ህዝብ አፈናቅላችሁ ለማን ነው እየሰራችሁ ያላችሁት ሲባሉ እኛ ትልቅ ፕሮጀክት አለን፣ የረጅም ጊዜ ፕሮጀክት አለን፣ ህፃናት ትምህርት ቤት አይሄዱም ምናምን አይሄዱም ሜዳ ላይ ወድቃሉ ብለን ፕሮጀክታችንን ልናጠፍ አንችልም። በፊት ድሃ ናቸው፣ ህገ ወጥ ናቸው። አሁን ግን ቤታቸውን ስላፈረስንባቸው አለ አየህ የነበሩበት ቤትም ድሃ ናቸው አለ። መጀመሪያም ድሃ ናቸው። ድህነታቸውን እያወቀ ነው የድሃ ድሃ ለማድረግ ቤታቸውን ያፈረሰው። አየኸው አገር የሚለማለት መንገድ የሚሰራለት መብራት የሚሰራለት ዱባይ መሄድ የማይችል በዱባይ ፋንታ አዲስ አበባ ላይ ወክ እንዲያደርግ የተፈቀደለት አለ። አዲስ አበባ ያንተ አይደለችም ለቀህ ውጣ የተባለ አለ። አባይን ተሻግረህ አዲስ አበባ መግባት አትችልም ተብሎ የተከለከለ አለ። አንተ ከነዚያ ከተከለከሉትና እንደ ሁለተኛ ዜጋ እንኳን ከማይቆጠሩት ወገን ነህ። አሊዶሮ ላይ 2 ባስ 3 ባስ አማራ አይገባም ተብሎ ሲከለከል መርካቶ ቁጭ ብለህ ንግድህን ብቻ ስትዋጧጥፍ ከነበረ አሁን መጥተው ጆሮህን በመቀስ ሲበጥሱት እሪ ምናምን ብትል ምን ትርጉም አለው ነው እያልን ያለ። ያንተ ሀብት ምን ትርጉም አለው? ነጋ ጠባ ላንተ ነጻነት ላንተ እኩልነት የሚጮሁትን ዞር ብለህ አይተሃል ወይ? ልደግፍ ብለሃል ወይ? ሰው እውነታውን መራር እውነታውን መቀበል ነው። ለማን ምን አይነት ጩኸት ነው እያሰማን ያለ ነው? ምንድን ነው እያደረግን ያለ ነው? ትግል ሁልጊዜ እንደዛ ሊሆን እኮ አይችልም። እና አንዳንድ ጊዜ በጣም ወሳኝ የምንላቸውን መሰረታዊ የሆኑ ነገሮች ላይ ልናደርግ የሚገባውን ጥንቃቄ ማድረግ አለብን። ልናደርግ የሚገባውን ጥንቃቄ በአንድ በኩል በሌላው ላይ የሚደረገው ህመም እኛ ጋር ስላልመጣ ብሎ ዝም ያለ አካል አሁን እኮ በየቤቱ ሁላ እየገባ ምንድነው ጣቱን እየቆረጠመው ሁላ ይሄ በንገር ላይ ተኝተው አንድ ተረት አለ አይደል? ጅብ ሲያልፍ ፈሪውን እዛው በተኙበት ደርሷል። ፈሪውን ጣቱን ገና የእግሩን ጣት ይዞ ቆርጨምጨም ሲያደርገው ሁለተኛው ሰው ነቃና ኧረ ምንድነው የሆነ ነገር የቆረጣጠመ ነው የመቆረጣጠም ነገር ይሰማኛል ሲለው ዝም ብለተኛ የኔን ጣቴን ነው ዝም ብለተኛ ይላል። አየህ ወገቡን ቆርጦ እስኪጥለው ድረስ አንገቱን እስኪቀነጥሰው ድረስ ዝም ብለተኛ ይላል። እንደዛ ሁነን እኮ ነው እንጂ ፒያሳ ሲፈርጥ ካሳንቺስ ሲፈርስ አንተ ጋር እንደሚመጣ እንዴት መረዳት ያቅታል? ለከንቱ የሚውለው ገንዘብህ አትሊስት የሚታገሉ አንተ መታገል ባትችል የሚታገሉ አካላት ትግሉን እንዲያጠናክሩ ለማድረግ ድጋፍ ማድረግ አልነበረብህም? እያንዳንዱ አካል በተለይ ባለ ሀብት የምትባለው አካል ስንት ፐርሰንቱ ነው አገር ቤት ያለው ሀብትህ? በሙሉ በአብዛኛው በውጭ ነው። አተርፈ ባያ ጉዳይ ራሳቸው መታገል ሲያቅታቸው የሚታገለውን እንኳን ለመደገፍ የሚያስችል እንደውም አፍራሽ ሚና ካድሬ በመቀለብ የምታልፍ መስሎህ ለወረዳና ለምናምን አመራር ስታሸረጉድ የነበር ከአካል አሁን መጥቶ ይንድልሃል። ትንሽም ህሊና ስላለን ነው እኮ ምን ጮኸው ለቅሷችሁን ጮታችሁን የምናሰማው እንጂ እንደናንተ አድቫንቴጅ መያዝ ቢሆን ዝም ብለን ይበለው ብለን ዝም ማለት ነው የነበረብን። ይሄን ለማለት ግን ሰው ነን፣ ሰዋዊ ነን። ስንትና ስንት ግብር ጥለው በብዙ ርቀት ድምጥማጡን እያጠፉ ሲሄዱ አዲስ አበባን ህዝብ ማህበራዊ መሰረት ሲንዱ ይሄ ስርዓት ካልተገደበ መቆሚያ የለውም መባል ያለበት ገና ድሮ ነው። ቀድሞ መደማመጥ አልተቻለም። አሁን እያንዳንዱ ቤት ገባለህ።
እስቲል መርካቶ ገብተው እያፈረሱ ሌላ መንደር እኮ እኔ ጋር አይደርስም ብሎ ዝም ብሏል። ኦህዴድ በስልጣን ላይ እስከቆየ ድረስ የማይደርስበት የማይመጣበት የማይንደው የማያፈርሰው የለም። ትላንት ምን ስነግራችሁ ነበር? የነ አህመዲን ጀበል አደገኛ እንቅስቃሴ የት እየደረሰ ነው ብለን ነገርናችሁ።